አቤ እንዴት ነው? እስቲ አስተዋውቀኝ እስቲ ቀደምት አትሌቶች። ጮክ ከበደ ይባላል አትሌት። ዋው ኃይለ ሚካኤል ጃርሶ ሞስኮ ኦሎምፒክ የተሰለፉ ታላቅ ኢትዮጵያዊ ጃልሜዳ ክሮስ ካንትሪ ሁሉም የሮጡ ናቸው። አፍሪካን ወክለዋል። ስዩም ንጋቱ ይባላል። ይሄ ቱታ ደግሞ የመጀመሪያው በኢትዮጵያ ውስጥ ኦሎምፒክ የተሰለፉበት እነ ሻምበል ምሩጽ እና አበበ ቢቂላ ይሄ ቱታ ነው። አዎ አይመስልም? የኢትዮጵያ ባንዲራ ያለው ጸጋዬ ሰኚ ይባላል። መቻል ስፖርት ክለብ፣ መከላከያ፣ ተስፋዬ ጣፋ፣ ኦሜላ ስፖርት ክለብ፣ ገመቹ ከበደ፣ ኦሜላ ስፖርት ክለብ፣ ታደሰ በላይነህ ማራቶን። እነዚህ በሙሉ ማራቶን ሯጮች ናቸው። አዎ በጣም እንጂ አፍሪካ በኦሎምፒክም በምንም ተሳትፏል። ጌጤ ተክሌ ማንጠልጣ ያለው ወርዋሪ ኮማንደር ጌጤ ተክሌ ወርዋሪ አሎሎ ጦር ወርዋሪ ነች። የኦሜላ ስፖርት ክለብ ተወዳዳሪ ነች። ዝምረቱ አለማየሁ አማኖ ምንድነው? ወሳኝ ሲድኒ ኦሎምፒክ ተሳታፊ፣ እንደገና አፍሪካ ሻምፒዮናም ተሳታፊ፣ ጥሩ ብዙ ቦታ የሮጠ ከመሰናክል ተነስቶ ነው። ፋንቴ ስራክ የመጀመሪያ ፋንቴ ስራክ ኮማንደር ፋንቴ ሞስኮ ኦሎምፒክ ለመጀመሪያ ጊዜ መጀመሪያ ሴት በ800 እና በ400 በጣም ይገርማል። ለካ ብዙ ጊዜ አሁን ባርሴሎና ደራርቱ እንላለን። ስለዚህ ኦሎምፒክ ላይ አለች ማለት ነው። የመጀመሪያ ኃይሉ ወልደ ጻድቅ ለመጀመሪያ ጊዜ 1976 ጃልሜዳ ክሮስ ካንትሪ ያሸነፈ ኃይሉ ወልደ ጻድቅ የመጀመሪያው ከመጀመሪያ 33 44 የገባው እዚህ ጃልሜዳ 12 ኪሎ ሜትር አቤ እኮ ስንት ማናውቀው ታሪክ አለ። ነጋሽ ዱቤ የወጣቶች ዓለም ሻምፒዮና ማራቶን ሯጭ ነው። በዳሶ ቱርቤ ኦሜላ ስፖርት ክለብ እሱም በማራቶን 10,000 እና በማራቶን ኦሜላ ወክሎ አገሩን ወክሎ ብዙ ቦታ የተወዳደረ ወገኔ ሲሳይ የአዲስ አበባ አንጋፋ አትሌቶች ማህበር ፕሬዚዳንት፣ የአየር ኃይል ሯጭ ነው። የኢትዮጵያ አየር ኃይል ሯጭ የነበሩ ናቸው። ነጋሽ ሀብቴ የኦሜላ ስፖርት ክለብ በክሮስ ካንትሪ አገር ውስጥ የመጀመሪያ የወጣቶች ሻምፒዮን የዚህ ጃልሜዳ ኢንተርናሽናል ነው። የአዋቂዎች ማን ነው ያሸነፈው? እዛ ጋር በ77 ዓመተ ምህረት በጣም ደስ የሚል ታሪክ ነው። አዱኛ ኮማንደር አዱኛ ንጉሴ ይባላል። የኦሜላ ስፖርት ክለብ ዋና አሰልጣኝ 800 እና 1500 ብሔራዊ አሰልጣኝ ነበርኩ። ለብዙ አገር ሄጄዋለሁ ስፖርተኞችን በመምራት። እናመሰግናለን አቤ። በጣም ዛሬ ያስተዋወቀኝ ሰዎች በጣም ታሪካዊ ብዙዎቻችን ማወቅ የሚገባ ነገር ነበረ። ካሁን በኋላ ለማጥናት እንሞክራለን። እነሱ አሉ ሁሉም ይገኛሉ። አንተ ለራስህ እንደቆም አስተዋወቅም። እኔ አትሌት ኮማንደር አበበ መኮንን እባላለሁ። የኦሜላ ስፖርት ክለብ ብዙ ውድድሮችን አድርጌ ጃልሜዳን 3 ጊዜ በተከታታይ አሸንፊያለሁ። 1979፣ 80፣ 81 ጃልሜዳ ክሮስ ካንትሪ አሸንፊያለሁ። ብዙ ቦታ ሮጫለሁ፣ ብዙ ቦታ አሸንፊያለሁ። እናመሰግናለን።